መጀመሪያ ፈቃደኛ ስለሆንሽ እናመሰግናለን። ሙሉ ስምሽን አስተዋውቂን። ስሜ አበባ ገብረት እባላለሁ። የቤቱ ስም የስራዬ ቦታ ስም ግን ትያት ስሮና ጥሩ ነው የሚለው። የላይፍ ቁጠባና ብድር አባል ከመሆንሽ በፊት የነበረው የኢኮኖሚ አቅምሽና ከላይፍ በኋላ ያለው የኑሮ ደረጃሽ ምን ይመስላል? አሁን ያለሁበት ኑሮ ደረጃ በጣም አሪፍ ነው። የነበርኩበት የመጀመሪያ የነበረው ስራዬ እስከዚህም አይደለም። አሁን ያለው ስራውና ኑሮ ደረጃ አሪፍ ነው በጣም። ላይፍ የገንዘብ ቁጠባና ብድር የመረጥሽበት ምክንያት ምንድን ነው? ቤተሰብ ነው ያስተዋወቀኝ። ከዚህ በፊት አላውቀውም ነበር። እዚህ ፒያሳ ከመጣሁ ጀምሮ ግን የሆነ ቤተሰብ ነው ያስተዋወቀኝ። ኦኬ። ላይፍ ቁጠባና ብድር የሚሰጣቸው አገልግሎቶች አሉ። መደበኛ ብድር፣ የመኪና ብድር እንዲሁም የቤት ብድር አሉና ከነዚህ ለቀጣይ ያቀርሻቸው ካሉ? መኪና እያቀጃለሁ። መኪና ብድር ለመውሰድ እያሰብኩ። በመጨረሻ የምታስተላልፊው መልእክት ካለ? ማለት እንደዚህ የተመቻቸ የብድር እድል ከተገኘ ተበድረን ወይ ደግሞ ተበድሮ ስራ ቢከፍቱና እንደዚህ ያው አይነት አዋጭ ስራ ቢሰሩ እላለሁ።